ስለ አንዳንድ ነገሮች ትንሱን ላወራት አዲስ አበባ ገብቻለሁ። ደውዬላታለሁ፣ እሷም ትመጣለች እና ዛሬ ያው ብዙ ነገሮችን በአካል ለማውራት እንሞክራለን። የተፈጠሩ ነገሮች አሉ ከእርግዝናዋ የተፈጠሩ በጣም ብዙ ነገሮች አሉ። አንደኛ ከእርግዝናዋ አንጻር፣ ሁለተኛ ነገር ደግሞ አላዛርና ትንሱ ያሉበት ሁኔታ፣ ሲቀጥል ደግሞ የአላዛር ማዘር ያሉበት ሁኔታ። እንደሚታወቀው ብዙ ችግር አለ መሀላቸው ላይ እና ትንሱን እኔ ዛሬ ወስኜ በአካል ላገኛት አዲስ አበባ ነኝ ያለሁት ወስኛለሁ እና ነገሮችን በሙሉ በተረጋጋ መንፈስ ለማድረግ አስቤያለሁ። ምክንያቱም ያው ትንሱ አሁን አርግዛለች የሚባል ወሬ ስለሰማው አሁን እንዴት ነው መቀጠል ያለባቸው እና በዚህ ሰዓት ደግሞ ሰው ያስፈልጋታል። ሰላም ቤተሰቦች እንዴት ናችሁ? ሀገር ውስጥም ከሀገር ውጭ ያላችሁ የኔ ቤተሰቦች፣ የትንሱ ቤተሰቦች፣ የአላዛር ቤተሰቦች ሁሉ ሰላማችሁ በያላችሁበት ይብዛ። እናንተ በያላችሁበት ሰላማችሁ እንዲጠበቅ እኛም እየጸለይን ነው፣ ስለ እናንተ እያሰብን ነው እና ልባችሁ በምንም ነገር እንዳይጨነቅ፣ ልባችሁ በምንም ነገር እንዳይፈራ አበረታታችኋለሁ። ስራችሁን ጠንክራችሁ እንድትሰሩ እህቶቼ ወንድሞቼ ባላችሁበት ላይ በጣም ስትሮንግ ሆናችሁ እንድትቀጥሉ አበረታታችኋለሁ። እና ቤተሰቦች ዛሬ የመጣሁት ያው አዲስ አበባ ስላለሁኝ ነው። አዲስ አበባ ነኝ እና አዲስ አበባ ደግሞ የሄድኩበት ምክንያት ትንሱን ላገኛት ነው። ትንሱ ደግሞ እንገናኛለን ብላኛለች። ትንሱ ስትመጣ ያለውን ነገር አሳያችኋለሁ። ስለነዚያ ነገሮች እናወራለን፣ ስለተፈጠሩ ነገሮች እናወራለን። ትንሱ ስላለችበት ሁኔታ፣ ስለ እርግዝናዋ፣ እርጉዝ ነች አይደለችም፣ ያው ለእኔ ስለማትዋሸኝ በግልጽ ለእናንተ የማሳይበት ቪዲዮ ነው ይሄ። እስከ መጨረሻው ተከታትላችሁ እንድታዩ ጋብዛችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ፣ ላይክ እንድታደርጉ አበረታታችኋለሁ። የትንሱ ቤተሰቦች፣ የአላዛር ቤተሰቦች፣ የኔ ቤተሰቦች ያው በእነ ትንሱ በኩል ያገኘኋችሁ፣ በተለያየ በኩል ያገኘኋችሁ ቤተሰቦቼ ይህን ቪዲዮ የምታዩ ሁሉ ሰብስክራይብ እንድታደርጉ፣ እንድታበረታቱኝ፣ ላይክ እንድታደርጉ በትህትና ጠይቃችኋለሁ። ወዳችኋለሁ። ዛሬ ቤተሰቦቼ ያለሁት አዲስ አበባ ነኝ። ፔንሲዮን ይዤ ይኸው አዲስ አበባ ላይ ትንሱን ላገኛት ሄጃለሁ። በጣም ደክሞኛል። ያው መንገዱ ትንሽ አሰልቺ ነበር። ትንሽ ደካክሞኛል። ራስ ምታት ምናምን ትንሽ አሞኛል እና እንዳያችሁት ከአላዛር ጋርም መስማማት አልቻሉም። ከአላዛር እናትም መስማማት አልቻሉም እና ከእሷ ጋር ለመሆን እኔ አሁን አዲስ አበባ ገብቻለሁ። ያለው ነገር ከእሷ ጋር ስንገናኝ የሚፈጠረው ነገር ለእናንተ ለማሳየት እጥራለሁ፣ እሞክራለሁ እና ትንሱ ምን ላይ እንዳለች ምን እንደሚሰማ ከራሷ አንደበት የምትሰሙት ይሆናል እና ትንሱ ደውዬላታለሁ እንደምትመጣ ነግራኛለች። በስልክ በሰፊ ሰዓት ላይ ያወራ ነው እና አብዛኛው ጊዜ በስልክ እናወራለን መጀመሪያ፣ ግን አሁን በስልክ ከምናወራ በአካል ተገናኝተን እናወራለን ብዬ እኔም ፔንሲዮን ይዤ እየጠበቅኳት ነው እና ትንሽ ቆይታ መምጣቷ አይቀርም። እስከዛን ድረስ ግን አንዳንድ ነገር ልበላችሁ። ማለት ትንሱ በጣም ብዙ ነገሮችን እያሳለፈች ነው በዚህ ሰዓት። እርጉዝ ከሆነች ደግሞ ሞር ብቸኝነት ይሰማታል። አላዛር የገባው አይመስለኝም፣ ትዳር ምን እንደሆነ የገባው አይመስለኝም። እናቱም እንደዛው ትንሽ እንዳልነው ከዛ በፊት እንዳወራ ነው የልጅነት ባህሪ ያለባትና እነዛ ነገሮች ደግሞ በዚሁ መቀጠል የለባቸውም። ከትንሱ ጋር አሁን እኔ አብሬ ለመሆን ከእሷ ጋር የተወሰነ ጊዜ ቢያንስ እርግዝናዋን በስርዓቱ እንድትከታተል፣ እርጉዝ ከሆነች ሆናም ከሆነ ማለት ነው እና እርግዝናዋን በስርዓቱ እንድትከታተል አብሬያት ለመሆን ወስኛለሁ እና ይህን ደግሞ ሳደርግ ማንም ስላላለኝ ሳይሆን ራሴ ፈቅጄና ወድጄ የማደርገው ነገር ነው እና ያው ትንሱ አሁን እመጣለሁ ብላኛለች እና ካልተመቻት ደግሞ መልሳ ልደውልልኝ ትችላለች። ካልሆነም ትንሽ ቆይታ ወደ ማምሻ አካባቢ ትመጣለች፣ ደውዬላታለሁ እና የዛኔ ቪዲዮ ቀርጬ ሙሉ ነገር ማሳያችሁ ይሆናል እና ትንሱ አሁን ያለችበት ሁኔታ የሚደብር ሁኔታ ውስጥ ነው ያለችው። በጣም የሚደብር ሁኔታ ውስጥ ነው ያለችው እና ከፍቷታል፣ ተሰምቷታል። ካያችሁ ቪዲዮ ላይ ዩቲዩብ ላይ ካያችሁ ፊቷ ራሱ ጥሩ አይደለም እና ከፍቷት ነው የምታወራው እና ደክሟታል በጣም እና በዚህ ሰዓት ደግሞ እኔም ከእሷ ጋር ሆኜ ማለት ነገሮችን መጋፈጥ እፈልጋለሁ። እንደ በፊቱ በጸብ ምናምን ሳይሆን ማይሆናትን ነገር አይሆናትም፣ የሚሆናት ነገር ይሆናታል። ከአላዛር ጋር ለማስማማት እሞክራለሁ፣ ሁለታቸውን ለማስታረቅ እሞክራለሁ። ካልሆነ ደግሞ ያው እኔ ከትንሱ ጎን ሆኜ ትንሱ እርግዝናውን በስርዓቱ እንድትከታተል እንድትመረመር አደርጋለሁ። ለእናንተም ያን ነገር አሳውቃቸዋለሁ። ምን ላይ እንዳለች እርጉዝ ትሁን አትሁን እና ምን ደረጃ ላይ እንዳለች ለእናንተም አሳውቃቸዋለሁ።
በጣም ብዙ ነገሮች ላይ ትንሱ ኬርለስ ትሆናለች ማለት አሁን እርግዝና ላይ እንደዚህ አያስፈልግም ወደኋላ ማለት በየጊዜው ካልተመረመራችሁ በየጊዜው ሄዳችሁ ካልታያችሁ ትሪት ካልተደረጋችሁ ብዙ ነገሮች ፌል ሊያደርጉ ስለሚችሉ ብዙ ነገሮች ሊበላሹ ስለሚችሉ ገና ካሁኑ ከመጀመሪያው ነው ራሷን መከታተል ትሪት ማድረግ ያለባት እና ያ ነገር ምን ስላሳሰበኝ ዛሬ ያው አዲስ አበባ ገብቼ ይሄን ነገር ለማስተካከል እጥራለሁ ሞክራለሁ እንደሚስተካከልም ሙሉ እምነት አለኝ። እነዚህ ነገሮች ደግሞ የሚስተካከሉት ያው አላዛርና እሷ ሲስማሙ ነው። ካልሆነም ደግሞ አላዛርና እሷ ሲለያዩ ነውና እኔ አላዛርና እሷ አንድ ላይ ሆኑ እሷም ከትንሱ ተለያየ ቀጠሉም አልቀጠሉም እኔ ከትንሱ ጎን ሆኜ እስከ መጨረሻው ድረስ አብሬያት ለመቀጠል ወስኛለሁና ቤተሰቦች ያው ዛሬ በተረጋጋ መንፈስ ነው የመጣሁት። ምክንያቱም ትንሱ አሁን የሚረብሻት ነገር አትፈልግም። እኔ ለሷ ግዢ ጓ ካልኩኝ የባሰ ትረብሻለች ነውና እኔም እሷን በማይጎዳ መልኩ ከና አላዛር ጋርም ካላዛር እናት ጋርም ብዙም ሳልጋጭ ግን የእሷን ጤንነት ብቻ እንድትጠብቅ አድርጌ ሆስፒታል ስትሄድ ለምርመራ ስትሄድ አብሬያት ለመሄድ እና የተለያየ ቦታ ለመሄድ ስታስብ አብሬያት ለመሆን ምክንያቱም እርጉዝ ስለሆነች በጣም መጠንቀቅ አለባትና ያው እሷ እርጉዝ ከሆነች ማለት ነውና መጠንቀቅ አለባት። ለዛ ደግሞ ሰው ያስፈልጋታልና እኔ እንደ ወንድም በሚያስፈልጋት ነገር ሁሉ አብሬያት ልሆን ዛሬው አዲስ አበባ ገብቻለሁ እና ያው በቀጣይ ሰዓት ውስጥ አሁን ከትንሽ ጊዜ በኋላ ትንሱን አገኛታለሁ ብዬ ተስፋ አደርጋለሁ። በስልክ አውርተናል እንደምትመጣ ነግራኛለች እና አንዳንድ ነገሮች ካልተፈጠሩ በቪዲዮ ቀርጬ እሷን የምታዩት ከሷም የተፈጠረው ነገር የምትሰሙበት ጊዜ ይሆናል ማለት ነው። ትንሱ ምን ላይ እንዳለች ምን ደረጃ ላይ እንዳለች እና በህይወቷ ምን እየሆነ እንዳለ በግልጽ ለእናንተ ታስረዳለች። እኔም ለእሷ ያለኝ አቋም በአካል እነግራታለሁ። ካሜራው ትንሽ ደብዘዝ ብሏል፣ ፔንሲዮን ውስጥ ነው ያለሁት ለዛ ነው እና ድምፅ የራሱ ይኸው ተዘግቷል። መኪና አልተመቸኝም ይሁንና ራስ ምታት በጣም አሞኛልና ግን እነዚህ ነገሮች በሙሉ ቢሆኑም ለእኔ ኖርማል ነው። ምክንያቱም ያው አላማዬ ትንሱን ማግኘት እስከሆነ ድረስ እነዚህ ነገሮች በጣም ትንሽ የሆኑ ነገሮች ናቸውና ለካሜራውም ጥራትና ለድምፄም ችግር ይቅርታ ጠይቃለሁ እና ቤተሰብ ያው ያለውን ነገር ሙሉ እናንተ ትፈርዳላችሁ። ያለውን ነገር በሙሉ እናንተ አይታችሁ ትወስናላችሁ። ትንሱንም በአካል ምን እንደምትል ትሰማላችሁ። ዛሬ ምን እንደተሰማት እና ስለኔም አንዳንድ ነገር ጠይቃታለሁ። ምን እንደምትል ትሰማላችሁ። እኔም ለእሷ ያልነገርኳትን ነገሮችን እነግራታለሁ። ሁለታችን በምናሳልፈው ጊዜ እናንተም በዛን ጊዜ የምትሉትን ትላላችሁና ከትንሱ ጎን እንድትሆኑ ሁላችሁ ቤተሰቦች ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ኢትዮጵያውያንና ኤርትራውያን ሁላችሁም ማለት ነው እና ከትንሱ ጎን አብራችሁ አይዞሽ እንድትሏትና በአሁኑ ሰዓት ሰው ስለሚያስፈልጋት ያለችበት ነገር ትንሽ ስለሚከብድ እህት ወንድም ስለሚያስፈልጋት በቴክስትም ሊሆን ይችላል እየደወላችሁም ሊሆን ይችላል ትንሱን አይዞሽ እያላችሁ እንድታበረታቷት የወንድምነት ምክር ጠይቃችኋለሁ። እኔ እንደምታውቁት ያው ከሷ ጎን ለመሆን ከጥንጥም ጀምሬ ወስኛለሁ። አሁንም ከሷ ጎን ነኝ። ምንም ቢፈጠር ከሷ ጎን ነኝ እና ብዙ ነገሮችን እናስተካክላለን ብዬ አምናለሁ። ትንሱ ደስተኛ ሆና ትንሱ እንደመጀመሪያው በፊት እንደምታውቋት ደስተኛ ሆና ትቀጥላለች ብዬ አምናለሁ። እኔን ስታገኝ የሚሰማትን ስሜት እና ስለኔ የሚሰማትን ነገር ለእናንተ በግልጽ ትናገራለች። እኔና ትንሱ ያው እንደምታውቁት ከልጅነታችን ጀምሮ አብረን ያደግነውና ብዙ ነገሮችን አሳልፈናል። በጣም ብዙ ነገሮችን በህይወታችን አንዳችን ሲጎልን አንዳችን እየሞላን አንዳችን ስናጣ አንዳችን ባለን ነገር ሼር እየተደራረግን ብዙ ጊዜያትን አልፈናል። አሁን ግን ትዳር ውስጥ ከገባች በኋላ ትንሱ እህቴ በጣም ቻሌንጅ ገጥሟታልና ለዚህ ነገር ደግሞ አዝናለሁ እና እሷ በፊት የምትመኘው በጣም ደስተኛ ሆና መኖር ነበር የምትፈልገው። አግብታ ደስተኛ ሆና ከማንም ጋር ግጭት ውስጥ ላለመግባትና ከሰዎች ጋር በሙሉ በፍቅር ለመኖር ነበር የምታስበውና አሁን ያላሰበችው ነገር በህይወቷ ስለገጠማ ስለዛ ነገር በጣም አዝናለሁና የትንሱ ዓላማ ያስላል ነበር፣ የትንሱ ሐሳብ ያስላል ነበር። ትንሱ ሊያሳቧ ከሰዎች ጋር በደስታና በፍቅር ከሰዎች ጋር በይቅርታ ልብ መኖር ነበርና አሁን ባላሰበችውና ባልጠበቀችው መንገድ ትንሽ የገባችበት ችግር ስላለ እዛ ነገር ውስጥ ደግሞ መጀመሪያ አሁን እንደምታውቁት የገባችበት ችግር አልነበረው ማለት ትወጣው ነበር ብዬ አስባለሁ። አሁን ግን ስለ እርግዝና ሲነሳ እርጉዝ ከሆነች ደግሞ በጣም ይሰማታልና
እርጉዝ ከሆነች በጣም ሰው ያስፈልጋታል፣ ይሰማታል፣ ሆድ ይብሳታልና ራሷ ላይም የተለያየ ነገሮችን ከማድረግ እንድትቆጠብ ራሷን ትሪት እንድታደርግ ራሷን በጣም እንድትንከባከብ ሰው ያስፈልጋታል፣ የሚመክራት ሰው ያስፈልጋል። እንደዚህ አታድርጊ እንደዚህ አድርጊ የሚላ ሰው ስለሚያስፈልግ ከኔ በላይ ደግሞ ሊቀርባት የሚችል ሰው የለምና በአሁን ሰዓት ትንሱ ሰው ያስፈልጋታል፣ እህት ወንድም ያስፈልጋታል። እናንተ ቤተሰቦች ከጎና እንድትሆኑ አሁን ደግሜ እላችኋለሁ፣ ከጎና እንድትሆኑ እንድታበረታቷት፣ አለውልሽ እንድትሏት፣ እንድታጽናኗት፣ ምንም ነገር ቢፈጠር አብረንሽ ነን እንድትሏት እጠይቃችኋለሁ። ያው እናንተም አብራችሁ እንደምትሆኑ እንደማታሳፍሩኝ እሷንም እንደማታሳፍሯት ተስፋ አደርጋለሁና ኮሜንት እየጻፋችሁ ትንሱን አብረሃቱን እያላችሁኝ ነበርና እኔ አብሬያት ነኝ። ስለሰጣችሁኝ ምክር አመሰግናለሁ። እነ ትንሱም ነግራኛለች። ብዙዎች ደውለው አይዞሽ ካንቺ ጋር ነን እያሉኝ ነውና በዚህ ደግሞ በጣም ደስተኛ ነኝ። ቤተሰቦቼ ስላሉኝ ምንም ቢሆን ነገሮች ቢቀየሩም የኔ የምላቸው ሰዎች እንደዚህም ቢሆኑ ግን ከሩቅ የማውቃቸው ሰዎች በሚዲያ የሚያውቁኝ ሰዎች አይዞሽ እያሉኝ እያጽናኑኝ እየደወሉልኝ ነው፣ ቴክስት እያደረጉልኝ ነው፣ በተለያየ መንገድ እኔን እያበረታቱኝ ነው ብላለች እና ስለዛ ነገር እኔ በጣም አመሰግናለሁ። ያው እኔ ዛሬ ትንሱን አገኛታለሁ። በሰላም እንድንገናኝ እናንተም ጸልዩልኝ። እኔም ሳገኛት ያለው ነገር ሙሉ ለእናንተ ለማሳየት ቃል እገባለሁ እና ትንሱ እሷን ለማግኘት በጣም ጓጉቻለሁ። ምክንያቱም ከተገናኘን ቢያንስ 6 ወር ምናምን ሆነን እኔና ትንሱ ከተገናኘን 6 ወር ምናምን አካባቢ ሆነና ቪዲዮ እዛ አዲስ አበባ ያለው ቪዲዮ ሰርተን ነበርና የዛኔም በጭቅጭቅ መሃል ነበርና እኔ የተገኘሁት። ከዛ በኋላ አንድ ጊዜ ሰላም ሆኖ እርቅ ወርዶ ተገናኝተናል እዛ እና አሁን ደግሞ ከትንሱ ጋር በስርዓቱ ነገሮችን አውርተን ከትንሱ በኋላ ደግሞ አልዓዛርን ለማውራት አስቤያለሁ። ምክንያቱም ትንሱና አልዓዛር ሁለቱ የማይነጣጠሉ ሰዎች ስለሆኑ እንዴት መቀጠል እንዳለባቸውና መለያየት ከፈለጉ አልዓዛርም ለሷ ክብር ከሌለው ለሷ ሪስፔክት ከሌለው ሁሉም ነገር መቆም እንዳለበት ለሱም ለማውራት በግልጽ ለመንገር ወስኛለሁ። እና አሁን እኔ ማለት እንደ ህፃን አይደለም ለማውራት ያሰብኩት እንደ ትልቅ ሰው የነሱ ትዳር መፍረስ የለበትም ብዬ ስለማምን ሁለቱን በስርዓቱ ለማውራት ፈልጌያለሁና ከዛ በፊት ግን ከማንም በላይ ትንሱ ስለምትቀርበኝ ትንሱን አግኝቼ በእናንተ ፊት ምን እንደምትል እና ምን እንደተሰማት ለእናንተ ሀሳቧ ሼር እንድታደርግ እጠይቃታለሁ። እኔና ትንሱ ብዙ የምናወራቸው ነገሮች አሉ። ከዛ በኋላ የትንሱ ህይወት የሚወሰን ይሆናል። እንደዚህ ማድረግ አለብሽ እንደዚህ ማድረግ የለብሽም ብዬ እኔም ለሷ በአካል እናገራለሁ። እሷም ማድረግ የምትፈልገውን ነገር በግልጽ ለኔ ትነግረኛለች። በዚህ ማለት እናንተ ሀሳብን ወሳኝነት አለው። ምክንያቱም ትንሱ እንደዚህ አታድርጊ እንደዚህ አድርጊ ብቻ ሳትሏት ብላችሁ ሳይሆን እሷ የምታምንበትን ነገር እንድታደርግ እንድታበረታቷት፣ እንድትደግፏት ሴት እህቶች አላችሁና ብዙዎቻችሁ እንደዚህ እንድትደግፏትና አይዞሽ እንድትሏትና የሰማት ነገር እንደሚያልፍ ነገ አዲስ ቀን እንደሆነ ነገ ሌላ ቀን እንደሆነ እዚህ ነገር እንድትተባበሯት አብራችኋት እንድትሆኑ በድጋሚ በትህትና ጠይቃቸዋለሁ። ትንሱ እንዳልኳችሁ ከዛ በፊት ሁሌም እንደምለው የምወዳት የማከብራት እህቴ ናትና እኔ ለትንሱ ትልቅ ቦታ አለኝ፣ ትንሱም ለኔ ትልቅ ቦታ እንዳላት አምናለሁና ስለዚህ ዛሬ እነዚህ ነገሮችን ለአንዴና ለመጨረሻ ለማስተካከል እሞክራለሁ። ከዛን ተስተካክሎ ደግሞ እናንተ መጨረሻውን እንድታዩ እኔም መጨረሻው ትንሱ ስቃ ማየት ነው ፈልገውና እናንተም ትንሱ ስስቅ ካያችሁ በጣም ብዙ ጊዜ ያተቆጠሩና እኔ አሁን ትንሱ ስስቅ ካዩት ሎንግ ታይም በጣም ረጅም ጊዜ ሆኗልና ያ ነገር ደግሞ እኛን አሳዝኖናል። ቤተሰብ እናንተ ማሳዝኗችኋልና ያ ነገር የመጨረሻው እንዲሆን ለአንዴና ለመጨረሻ ጊዜ መሆን ያለባቸው ነገሮች እንዲሆኑ መሆን ካልቻለ ደግሞ እንዲቀሩ እንደ ትልቅ ሰው ማለት እንዳደገ ሰው አውርቶ መግባባት እንደሚችል ሰው አውርተን እነዛ ነገሮች ፊክስ ለማድረግ እንሞክራለን። ነገሮች በሙሉ ወደ ሌላ አቅጣጫ እየሄዱ ስለሆነ በዚህ ወቅት ትንሱ አንድ ነገር ብትሆን ጸጸቱም ለኛ ነውና ትንሱ ምንም ነገር እንዳይደርስባት ስለምፈልግ እኔ ስመጣ አዲስ አበባ ስመጣ ለትንሱ አልነገርኳትም ነበር። መጀመሪያ ከመጣው በኋላ ነውና መጥቻለሁ ላገኝሽ ፈልጋለሁ አልኳትና እንዴት መጣ ምናምን መምጣት አያስፈልግህም ነበር ችግር አልነበረውም ራሴ ማስተካከል እችላለሁ ምናምን አለች። እና ትንሱ ምንም ትሁን ማንንም ማስቸገር አትፈልግም፣ ሰዎችን ማስቸገር አትፈልግም፣ እህት ወንድሞቿን እናቷን ማስቸገር አትፈልግምና ሁሌም በራሷ ኮንፊደንስ አላት፣ በራሷ ትተማመናለች። ያ ነገሯ በጣም ወድላታለሁ። ቢሆንም ግን በዚህ ሰዓት ደግሞ ግዴታ ሰው ያስፈልጋታል። ምክንያቱም እየተወራ ያለው ነገር እውነት ከሆነ የትንሱ እርግዝና እውነት ከሆነ
እውነትም ትንሱ አርግዛ ከሆነ ሰው ስለሚያስፈልጋት የሚያበረታ ሰው እንደዚህ አድርጊ እንደዚህ አታድርጊ ብሎ የሚመክራት ሰው ስለሚያስፈልጋት እኔም እንደ ወንድም አስፈልጋታለሁ ብዬ ስላሰብኩኝ ምንም ሳላማክራት አዲስ አበባ መጥቻለሁ እና አሁን ፔንሲዮን መያዜን ስሰማ በቃ መጥቻ ያገኘሃለሁ እናወራለን ምናምን ብላኛለች እና ከዚያ በኋላ የምናወራው ነገር በሙሉ ለእናንተ ሼር አደርግላችኋለሁ። እናንተም ሀሳብ የምትሰጡበት ነገር ይሆናል። እናንተም እንድትጠብቁ ትንሽ ልትቆይ ትችላለች እና እስከምትመጣ ድረስ መንገድ ክራውድድ ሊሆን ይችላል። ሜቢ በታክሲ ሊሆን ይችላል የምትመጣው ወይም በራይድ ሊሆን ይችላል የምትመጣው እና እስከዚያው ድረስ እንድታገሷት እኔንም እንድታገሱኝ ወይ እንድትጠብቁኝ እስከዛው ድረስ እንድትጠብቁኝ እናንተን በአክብሮት እጠይቃለሁ። አጋጣሚ መንገድ ሊዘጋ ይችላል እንትንም ራይድ ምናምን ቶሎ ላይ መጣላት ይችላልና እስከዚያው ድረስ እናንተም ታግሳችሁ እንድትጠብቁ በአክብሮት እጠይቃችኋለሁ እና እወዳችኋለሁ።